ሰላም ጤና ይስጥልኝ ውድ የተከበራችሁ የከማል ወሎ ቻናል ተከታታዩ ሰላም ፍቅር ጤና በያላችሁበት ይብዛልኝ እያልኩኝ ዛሬ 3 አፕሊኬሽኖች ላስተዋውቃችሁ ወደ እናንተ መጥቻለሁ። በመጀመሪያ ግን ከማል ወሎ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ጀማሪ ነኝ፣ ድጋፋችሁን እጠይቃለሁኝ። ቀጥታ ወደ ቪዲዮው እንገባለን ማለት ነው። ወደ ቪዲዮ ከመግባታችን በፊት የብዙዎቻችሁ ጥያቄ እንዴት አድርገህ ነው ዩቲዩብ ላይ የምትለጥፈው? የባለፈውን የለቀቅነው ቪዲዮ አለ እዛ ላይስ እንዴት ነው የምንለጥፈው ላላችሁ በዚህ ቪዲዮ አስረዳችኋለሁ ማለት ነው። እንደገና ደግሞ ዩቲዩብ ስንለቅስ እንዴት አድርገን ነው የምንለጥፈው፣ አፕሊኬሽኖችንስ የት ነው የምናገኛቸው የሚለውን ዛሬ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ይሄ ቪዲዮ ትንሽ ረዘም ሊልባችሁ ይችላል። ምክንያቱም አፕሊኬሽኖችን ሳሳያችሁ እንዴት አድርገን እንደምንለጥፍ፣ እንዴት አድርገን እንደምናቀናብር፣ እንዴት አድርገን ኤዲት እንደምናደርግ ስለምታዩ ቪዲዮውን ሳትሰለቹ እስከ መጨረሻ አዩት፣ ታተርፉበታላችሁ። በዚህ ቪዲዮ ትክክለኛ አለጣጠፉን ካለጠፋችሁ እኔ ተወቃሽ ሆናለሁ ማለት ነው። ይህንን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ አፕሊኬሽኗ መጀመሪያ ይቺ ፒክስአርት ትባላለች። ወይም ደግሞ እዚህ ጋር ሪሙቭ ባክግራውንድ የሚባል 2 አፕሊኬሽኖች አሉ ማለት ነው። ሶስተኛዋ አፕሊኬሽን እዚህ ጋር ፒክስላብ ትባላለች። እነዚህን 3ቱን አፕሊኬሽኖች ግን ወሳኞቹ እነዚህ 2ቱ አፕሊኬሽን ናቸው። በተለይ ይቺ ፒክስአርት የምትባለው በጣም ወሳኟ ናት ማለት ነው። የት ነው የምናገኛት ለምትሉት መጀመሪያ እዚህ ጋር ፕሌይ ስቶር ላይ እንገባና ኦኬ ብለን እዚህ ጋር የሰርች ባሯን እንጫናለን። ሰርች ባሯን ከተጫነ በኋላ እዚህ ጋር ሰርች ማድረጊያው ላይ ፒክስአርት ብለን እንጽፋለን ማለት ነው። እዚህ ጋር ፒክስአርት ብለን ስንጽፍ እኔ መጀመሪያ ስለወረድኳት በዚህ መሰረት ትመጣልኛለች። እናንተም እርግጠኛ ነኝ ሲጀመሩት እንደዚህ ሆና ነው መጣው። የመጀመሪያዋን ነካ እናደርጋለን። የመጀመሪያዋን ከነካም በኋላ እኔ ጋር እዚህ ጋር ስለተከፈተች ኦፕን በል ነው የምትለኝ። እናንተ ጋር ግን እዚህ ጋር ኢንስታይል ብላ ትመጣለች። ኢንስታይል ብላችሁ እንደመጣች እዚህ ጋር ኦፕን ብሎ ይቀርብላችኋል። ቀጥታ ኦፕን ብላችሁ ወደ ውስጥ ነው የምትገቡት። ወደ ውስጥ ከመግባታችሁ በፊት ኦፕን ብላችሁ ስትገቡ ሰብስክራይብ አድርጉ ወይም ደግሞ አይዲ ካርድ ትጠይቃችኋለች። አይዲ ካርድ ማለት የፓስፖርት ቁጥር ሊሆን ይችላል፣ የለፉ ካርዳችሁ የኢቃማ ቁጥር የሁሉንም ካርድ የያዛችሁትን ማለት ነው። የካርድ አይነት ወይም ደግሞ የምትጠቀሙበት ካርድ ትጠይቃለች። እናንተ ግን ያንን መሙላት የለባችሁም ማለት ነው። ምክንያቱም ያ ተቆራጭ ነው። ለምሳሌ አሁን ያንን ተሞላችሁ ወይ በሳምንት ወይም ደግሞ በወር ወይም በአመት ለሷ ገቢ ታደርጋላችሁ ማለት ነው። ይሄ ሰብስክራይብ ያኔ ብር ትከፍላላችሁ ማለት ነው። የ7 ቀን 14 ብር ይሁን 14 ሪያል ይሁን ስንት ዶላር አላም እንደዛ ብሎ የአመት 118 ሪያል በሳውዲ በዶላር ደግሞ ስንት እንደዋላ አቅም እንደዛ እያለ ትመጣለች። ያንን ሰብስክራይብ እንዳታደርጉ ማለት ነው። ምክንያቱም ካርድ በሞላችሁ ቁጥር ይቆርጣችኋል። ይሄን ከማድረግ እንዳትገደዱ ሌላ ወይም የማይሰራ ስልክ ቁጥር ወይም ደግሞ እንደዛ በዛ ሰብስክራይብ ካደረገላችሁ አድርጉት። አልተበለዛ ደግሞ ባክ እያላችሁ እየወጣችሁ እየገባችሁ ሊስተካከልላችሁ ትችላለች። በእንደዛ መልኩ እንትን በሏት። ቀጥታ ወደ እሷ እንግባ ማለት ነው። ኦኬ ብያ ትገባለሁኝ እኔ ማለት ነው። እኔ ሰብስክራይብ ስላረኳት በዚህ መልኩ ትከፍትልኛለች። እዚህ ጋር የፕላስ ምልክቷን እንጫናለን። የፕላስ ምልክቷን ከተጫነ በኋላ ቀጥታ እዚህ ጋር ትወስደናለች። አርቴክስት፣ ሪሙቭ ባክግራውንድ፣ ሪሙቭ እና ኮሌጅ። እኛ የሚያስፈልገን ቴክስት መጻፍም አይደለም ምንም አይደለም። እዚህ ጋር ሪሙቭ ባክግራውንድ የሚለውን ነካ አድርገን እንገባለን ማለት ነው። ነካ አድርገን ከገባን በኋላ ቀጥታ ወደ ጋላሪ ይወስደናል ማለት ነው። ጋላሪ ከወሰደን በኋላ ለምሳሌ እኔ ይሄንን ቪዲዮ እዚህ ጋር ከመረጥኩ በኋላ እዚህ ጋር አድ የምትላለች እዚህ ጋር አድ ይላለሁኝ። እዚህ አድ ካልኩ በኋላ በዚህ መልኩ ትመጣልኛለች። በዚህ መልኩ ከመጣ እንደዚህ በጣት ይዝና ፈቀቅ አደርገዋለሁ ማለት ነው። ለምሳሌ ከላይ ከታይ እንደዚህ 4 ማዕዘን ቀስት ይመጣል። እዚህ ጋር ነጭ ነጥብ የተደረገበት ላይ ያዛርጌ ሳብ አረጋለሁ። ከዚህም እንደዚሁ ተጎን እንደዚህ ስበዋለሁ። ከዛ
ወደ የምፈልገው አቅጣጫ ሼር አድርጓለሁ። ለምሳሌ እንደዚህ አድርጌ ወሰርኩት ማለት ነው። ይሄን እንደዚህ አድርጌ ወሰርኩት። እንደዚህ አድርጌ ይሄ እንደ ምሳሌ ነው። እናንተ ደስ በሚላችሁ ስታይል መስራት ትችላላችሁ ማለት ነው። እንደዚህ አድርጌ ሰራሁና እኔ እዚህ ጋር ቴክስት የምትላለች እዛ ቴክስት የምትለው ላይ ኦኬ ላታለሁ። የምፈልገውን ቴክስት እጽፋለሁ። ለምሳሌ እዚህ ቆንጆ ነው ብዬ በምፈልገው ከለር ለምሳሌ እዚህ ጋር በነጭ ፈለኩ። እኔ በነጭ ከፈለኩ በኋላ እዚህ ጋር ራይት ላታለሁ። ራይት ከዛ እዚህ ጋር እንትን ቀስት አለች። እቺን ቀስት ያዝ አደርግና አሳንሳታለሁ። እንደዛ አድርጌ እዚህ ጋር ስቤ እዚህ ጋር ቁጭ አደርገዋለሁ ማለት ነው። ከሳብኩ በኋላ እንደዛ አደርግና እዚህ ጋር ራይት የምትለዋን እዛው ቅንጥላይ ላይ እነካታለሁ። ያችን ከነካሁ በኋላ መልሼ እንደዚህ ነካ አደርግና እሱ ነው የጻፍኩትን እዚህ ጋር ከለር እመርጥለታለሁ። ለምሳሌ በሰፊው ላርገው ብል ሃይላይት አደርገዋለሁ። እዚህ ጋር እንደዚህ አደርግና በጥቁር ሆነልኝ። ከዛ በእንደዚህ እየቀያየርኩኝ በእነዚህ አደርገዋለሁ ማለት ለምሳሌ እዚህ ጋር እኔ በዚህ ከተመቸኝ በዚህም ከተመቸኝ እንዲህ አሁን ለምሳሌ እኔ በዚህ ላርገው ብል እዚህ ጋር አስተካክልና ኦኬ ለዋለሁ ማለት ነው። እዚህ ጋር ራይት ላታለሁ። አረምኩት። እኔ በዚህ ተመቸኝ በዚህ አደረኩት። ከዛ እዚህ ጋር ትመጡና ኢፌክት የሚላለ ምናምን ይሄን ትተውትና እዚህ ጋር የስቲከር የምትለዋን ትጫናላችሁ። ስቲከር የሚለዋን ትጫኑና ወደ ውስጥ ትገባላችሁ። እዛ ዩቲዩብ ላይ የሚለጣጠፍ ነገር ሁሉ እዚህ ጋር ይመጣላችኋል። እዚህ ጋር ሰርች ባሯ ላይ ትገቡና ዩቲዩብ ብላችሁ እኔ ስለጻፍኩት አሁን ለምሳሌ እዚህ ጋር መጣልኝ። ዩቲዩብ ብላችሁ ሰርች ታደርጋላችሁ። ገብቷችኋል? ዩቲዩብ ብላችሁ ሰርች ታደርጋችሁ በኋላ ያው ትንሽ ኮኔክሽኑ መሰለኝ። ከዛ እዚህ ጋር ላይክ፣ ሼር፣ ሰብስክራይብ ምናምን ሊቭ ስትሪምስ ምናምን እያለ ይመጣላችኋል። መለጠፍ የምትፈልጉት ከዚህ ደስ ያላችሁን ነገር ይዛችሁ ወዲያችሁ እዛ ትለጥፋላችሁ። ለምሳሌ እኔ ሌላ መለጠፍ ፈለኩኝና ላሳያችሁ። ያንን መለጠፍ ወይም ደግሞ ማዘጋጀት የፈለኩትን ለምሳሌ እኔ የቷል ላሳያችሁ። ያው ኮኔክሽኑ መሰለኝ ትንሽ ኮኔክሽን ያስፈልጋታል። ለምሳሌ እኔ ይሄንን ላድርግ። ይሄንን ኦኬ ለዋለሁ። መጣልኝ። ከመጣ በኋላ ይሄንን ወደታች አራት ነጥብ ላይ እዛች ነጥብ ያላት ላይ ይይዝና እስብና እንደዚህ አደራጀዋለሁ ማለት ነው። ለምሳሌ እንዲህ አድርጌ አደራጀዋለሁ። እዚህ ጋር ለጠፍኩት። ይሄንን ራይት ላታለሁ። እዚህ ራይት ካልኩ በኋላ መልሼ አሁንም እዚቹ ስቲከር ላይ ነው የምገባው። ስቲከር ላይ ይገባና መልሼ አሁንም የምፈልገውን እዚህ ጋር እመርጣለሁ ማለት ነው። ለምሳሌ የምፈልጉትን ነገር እዚህ ጋር የምፈልጉትን ነገር ከዚህ ወስዳችሁ እዛ ላይ የምለጥፉበት ነገር አለ ማለት ነው። ምርጥ ነው፣ ደስ ይላል፣ በጣም አሪፍ ነው። ሳቢና ማራኪ ማረግ የምትችሉበት አፕሊኬሽን ነው ማለት ነው። ለምሳሌ እኔ አሁን ሰብስክራይብ የሚለው ላድርገው ዝም ብዬ ለእናንተ ለማሳየት። ዳውንሎድ እያደረጋት ነው ገና። ሰብስክራይብ የምትለዋን አንጥቼ እዚህ ጋር ልጥፈረኳት ለምሳሌ። ከዛ መጥቼ እዚህ ጋር ራይት የምትለውን አረኩኝ። ከዛ መጣሁኝ እዚህ ጋር ዳውንሎድ የምትለውን አረኩኝ። እዚህ ጋር ዴን አልኳት መጥቼ። ቀጣይ የት ነው የምንገባው? ዩቲዩብ ላይ ነው። እንዴት አድርገን የምንለጥፈው ላላችሁኝ ዩቲዩብ ላይ እንገባለን። ዩቲዩብ ላይ ከገባን በኋላ እዚህ ጋር የፕላስ ምልክት አለች። የፕላስ ምልክቷ እንደዚህ ነካ እናደርግና ለምሳሌ እኔ እዚህ 14 ደቂቃ ውድ የተከበራችሁ ይሄንን ልልቀቅ ብል ኔክስት ለዋለሁ። ከዛ እንደዚህ ሆኖ ሲመጣልን እዚህ ጋር የህርሳስ ምልክት አለች። እዚህ ጋር የህርሳስ ምልክቷን ነካ እናደርጋታለን። የህርሳስ ምልክቷን ነካ ካረግን በኋላ እዚህ ጋር ያዘጋጀነው ቪዲዮ አለ። እዚህ ጋር ያዘጋጀነው ፎቶ ማለት ነው። ይቅርታ ያዘጋጀነው ፎቶ በእንደዚህ ሁኔታ ይመጣልናል። በእንደዚህ ሁኔታ ከመጣልን በኋላ እዚህ ጋር ደን የምትለዋን ገብተን ደን እንላታለን ማለት ነው። ደን ካልን በኋላ በዚህ መልኩ መጥቶ ተለጠፈል። እዚህ ጋር ክሬት ታይታላችንና ዲስክሪፕሽናችንን ጽፈን ቀጥታ አፕሎድ እንለዋለን ማለት ነው። ገብቷችኋል? እዚህ ጋር ይችን የህርሳስ ምልክቷን ተጭነን ተለጠፍን በኋላ
እዚህ ጋር ታይትላችን ዲስክሪፕሽናችን ጽፈን አፕሎድ እናደርገዋለን። ዩቲዩብ ስቱዲዮ ላይ እንዴት ነው እንትን ማድረግ የምንችለው ብላችኋል። መለጠፍ የምንችለው ዩቲዩብ ስቱዲዮ ላይ ትገቡና ቀጥታ ዩቲዩብ ስቱዲዮ ትገባላችሁ። ዩቲዩብ ስቱዲዮ ተገባችሁ በኋላ ቪዲዮአችሁ በእንደዚህ መልኩ ይመጣል። ከዛ እንደዚህ ይመጣላችኋል። ይቅርታ እንግዲህ ኮኔክሽን ነው። እንደዚህ ከመጣል አሁን ለምሳሌ ከ5 ቀን በፊት የለቀኩት ቪዲዮ ነው፣ ግን እንዴት አድርጌ እንደመለጠፍ ላሳያችሁ ነው። እዚህ ጋር እንደዚህ ከመጣላችሁ በኋላ እዚህ ጋር የእርሳስ ምልክት፣ ሼር ምልክትና የዩቲዩብ ምልክት ይመጣላችኋል። እዚህ ጋር የእርሳስ ምልክቷን ትጫኗታላችሁ። የእርሳስ ምልክት ተጫናችሁ በኋላ ወደ ውስጥ ስገቡ ወይ ይሄ ኮኔክሽን ምንም ሊያሰራ አልቻለም። ከዛ በዚህ መልኩ ያመጣላችኋል። ለምሳሌ እዚህ ጋር ኮሜንቴን እንትኔን ሰብስክራይብ ለምን ይቀንሳል የሚለውን እዚህ ጋር ኤዲት ማድረግ ከፈለኩ እዚህ ጋር ኤዲት አደርጋለሁ። እንደገና ዲስክሪፕሽን ላይ ኤዲት ማድረግ የፈለኩ ደግሞ ዲስክሪፕሽን ላይ ኤዲት አደርጋለሁ። እኔ ግን አሁን መለጠፍ ስለሆነ እናንተን ማሳየት የፈለኩት እዚህ ጋር እርሳስ ምልክቷን ትጫናላችሁ ማለት ነው። ልክ የእርሳስ ምልክቷን እንደዚህ ከተጫናችሁ በኋላ እዚህ ጋር ጋላሪ ምርጫ ያመጣላችኋል። እዚህ ጋር ቼንጅ የምትለዋን ነካትና እገባለሁ ማለት ነው። ለምሳሌ እኔ አሁን ቼንጅ ማድረግ ስለማልፈልግ እዚህ ጋር ይችን አሁን የሰራኋትን ቪዲዮ ቆንጆ ነው የምትለዋን ወስጄ መለጠፍ ከፈለኩ ነካ አረጋታለሁ ማለት ነው። እሷን ነካ ታረኩ በኋላ እዚህ ጋር የደን ምልክት አለች። እሷን መጥቼ ደን ስላት ያ የለጠፍኩት ወይም ያዘጋጀሁት ቪዲዮ መጥቶ እዚህ ላይ ተለጠፈልኝ ማለት ነው። እና በዚህ መልኩ መስራት ትችላላችሁ ማለት ነው። በቀጣይ ቪዲዮ የምትፈልጉትን ጠይቁኝ። የምትፈልጉትን በእንደዚህ መልኩ ቪዲዮ ሰርቼ አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ማለት ነው።